እኔ ኤልሻዳይ ነኝ አለው። ስምህን አከብረዋለሁ፣ ታላቅ ሕዝብ አደርግሃለሁ። የሚመርቁህን እመርቃለሁ፣ የሚረግሙህን እረግማለሁ፣ ዘርህን እንደ ሰማይ ከዋክብት አበዛዋለሁ ብሎ ለአብርሃም ምን አለው? ቃል ኪዳን ገባለት። አብርሃም ደግሞ በእውነት በምን አውቃለሁ ይሄንን አለው? እያውር ነው ንብረቴን የሚወርሰኝ አለው። ውእቱሰ ኢይወርሰከ እሱ አይወርስም። አላ ወልድከ ዘወፅአ እምኀቤከ ውእቱ ይወርሰከ ከአብራክ የሚከፈል ልጅ ሀብትን ይወርስሃል አለው። ለዚያ ምልክት ሊሆን የግዝረት ሕግ ለአባታችን ለአብርሃም ሰጠው። አብርሃምም በ99 ዓመቱ በ8ኛው ቀን ግዝረትን አከናወነ። በስንተኛው ቀን ንገሩ? በስንተኛው ቀን? አብርሃም 99 ዓመቱ ነው። ሌሎቹ ግን በ8 ቀናቸው እንዲገዘሩ ታላቅ ምልክትን ለአብርሃም ይሰጠዋል። ይሄ በጣም ትልቅ ምስጢር አለው። በኋላ ነግራቸዋለሁ። ታዲያ አባታችን አብርሃም እንግዳ መቀበል ልማዱ ነው፣ ሰው ወዳጅ ነውና በእውነት በኦሪት ዘፍጥረት ምዕራፍ 18 ላይ እንደምታነቡት በድንኳኑ ደጃፍ ተቀምጦ ሳለ ይላል እንግዳ ናፍቆ ነው። ልክ ቀትር 6 ሰዓት ሲሆን አስቡት፣ የፀሐዩን ግለት ሰው በሚተኛበት ሰዓት አብርሃም በድንኳኑ ደጃፍ ተቀምጦ እንግዳን በሚጠባበቅበት ሰዓት ማን ተገለጠለት? እግዚአብሔር ተገለጠለት። በእውነት በጣም ይገርማል። የተገለጠለት ሰዓት ስንት ሰዓት ነው? ቀትር ነው። ቀትር ምን ማለት ነው? እስቲ ንገሩ፣ ምን ማለት ነው? ቀትር ምንድን ነው? 6 ሰዓት ነው። ለምንድን ነው 6 ሰዓት ሥላሴ ለአብርሃም የተገለጡለት? በጣም ማስተዋል ያስፈልጋል። በመጽሐፍ ቅዱስ ላይ ሰዓቶች በሚጠቀሱበት ጊዜ ትልቅ ምሳሌ፣ ትልቅ ምስጢር ስላለ ነው። ቀትር ላይ ነው፣ 6 ሰዓት ላይ ነው። 6 ሰዓት ላይ ፀሐይ ምን ትሆናለች? ፀሐይ በአናታችን ትክክል ትሆናለች አይደል እንዴ? ጥላ ያጥራል። ፀሐይ በአናት ትክክል በምትሆንበት ሰዓት እውነተኛው ፀሐይ ማን ተገለጠለት? አብ፣ ወልድ፣ መንፈስ ቅዱስ ተገለጡለት ማለት ነው። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ምንድን ነው? ፀሐይ ነው። አሐዱ ውእቱ ፀሐየ ጽድቅ ዘላዕለ ኩሉ፣ ከሁሉ በላይ ሆነ ምንድን ነው? አንድ ፀሐይ ነው። ለፀሐይ 3 ነገሮች አሉት። ክበብ አለው፣ ብርሃን አለው፣ ሙቀት አለው። ፀሐይ ወጣ ስትሉ ምኑን ነው? ክበቡን ነው አይደለም? ፀሐይ ጨለመስ ብትሉ ምኑን ነው? ብርሃኑን ነው። ፀሐይን ሙቅ ብትሉ ሙቀቱን ነው። ስለዚህ በክበቡ ማን ይመሰላል? አብ ይመሰላል። በብርሃኑ ማን ይመሰላል? የዓለም ብርሃን ወልድ ይመሰላል። በሙቀቱ ማን ይመሰላል? ሙቀተ ጸጋን የሰጠ እግዚአብሔር መንፈስ ቅዱስ ይመሰላልና እውነተኛው ፀሐይ አብ፣ ወልድ፣ መንፈስ ቅዱስ ፀሐይ በአናት ትክክል በምትሆንበት በ6 ሰዓት ዛሬ ተገለጹለት። ደስ ይበላቸው አብ፣ ወልድ፣ መንፈስ ቅዱስ። ይህ ብቻ አይደለም። በመካከለኛው ምስራቅ ፀሐይ በሚወጣበት በተለይ በ6ኛው ሰዓት ላይ ሰዎች ምን ይላሉ? ይተኛሉ። የፀሐዩ ግለት ከባድ ነው። ሰዎች በሚተኙበት ፀሐይን ሸሽተው ቤታቸው በሚደበቁበት ሰዓት አብርሃም ግን ምን ሆነ? ነቅቶ በድንኳኑ ደጃፍ ተቀምጦ ነበረ። አብርሃም የንቃት ምሳሌ ነው። አብርሃም የብርቱዎች ሰዎች ምሳሌ ነው። ስለዚህ ዛሬ 6 ሰዓት ላይ ለጸሎት እንነሳለን። ስንት ሰዓት ላይ? 6 ሰዓት ከቀኑ። ለምን? ዳዊት በመዝሙር 91 ላይ ከቀትር ጋኔን የተነሳ አትፈራም ይላል። በጣም ቀትር ላይ በጣም ፀሐይ ስለሚበረታ ሰዎች ሁሉ ናላቸው ይዞራል። ድካም ድካም ይለናል፣ እንቅልፍ እንቅልፍ ይለናል። ያን ጊዜ የቀትር አጋንንት መጥተው ፍትወታት፣ ኃጣውእ፣ ክፉ ምኞትን በሰውነታችን ላይ ይዘራሉ። ብርቱ የሆነ ሰው እንደ አብርሃም ያለ የጸና ሰው ቆሞ ሲጸልይ ምን ይላቸዋል? ድል ይነሳቸዋል። ከቃሉ ጋር ናችሁ? ስለዚህ ሌሎች ባንቀላፉበት ቤታቸው በተደበቁበት ሰዓት የእምነት አርበኛ ጽኑ አብርሃም ግን በድንኳኑ ደጃፍ ተቀምጦ ነበረ። ይሄ ሁለተኛው ምስጢር ነው። 3ኛው ምስጢር ግን የቀትር ፀሐይ ይላሉ ሊቃውንት አባቶቻችን ጥላ የለውም። ምን የለው? አሁን የጠዋት ፀሐይ በጣም ረጅም ጥላ አለን አይደል? ስንቆም የምሽትም ፀሐይ አመሻሹ ላይ ሰርክ አካባቢ ላይ በምዕራብ አድማስ ስትጠልቅ ጥላችን ረጅም ይሆናል። ቀትር ላይስ የሰው ጥላ ሁሉ መጥፋት ይጀምራል ማለት ነው። አብርሃም በእውነት ብርሃን የእውቀት ምሳሌ ነው። ጽላሎት ጥላ ደግሞ የድንቁርና ምሳሌ ነው። ድንቁርናን፣ ጣዖት አምልኮን በእውነት ረግጦ ሄደ። ታላቅ ብርሃን አብርሃም ነውና ፀሐይ በአናት ትክክል
በምትወጣበት ቀትር ላይ አብ ወልድ መንፈስ ቅዱስ ተገለጡለት። አመስግኑ። አራተኛውና ትልቁ ምስጢር ግን ይህ አይደለም። ይሄን ስትሰሙ በጣም ትደነቃላችሁ። ቀትር ላይ 6 ሰዓት ላይ በዛፍ ስር ማን ተገለጠለት? እግዚአብሔር ለአብርሃም ተገለጠለት። ሰዓቱ ስንት ሰዓት ነው? 6 ሰዓት ነው። በኋላ ዘመን ወልደ አብርሃም የተባለ ስዱቅ ቃል ክርስቶስ የእግዚአብሔር ልጅ ስንት ሰዓት ይሰቀላል? ከቀኑ ስንት ሰዓት? 6 ሰዓት ነው የሚሰቀለው። በኋላ ዘመን ቀትር ላይ 6 ሰዓት ላይ በዕፀ መስቀል ተሰቅዬ ታገኘኛለህ ሲለው ስንት ሰዓት ተገለጠለት? 6 ሰዓት ላይ ተገለጠለት። ሰማያት ይነግራ ስብሐተ እግዚአብሔር። ፀሐይ የኢየሱስ ክርስቶስን ነገር ይናገራል። እሱ ምንድን ነው? እውነተኛው ፀሐይ ነው። ይእተ አሚረ ስረቅ ለክሙ፣ ፀሐየ ጽድቅ ተብሎ የተመሰከረለት ነው። እስቲ ስለ ኢየሱስ ክርስቶስ ፀሐይነት ልንገራችሁ። እሱ የተሰቀለው ስንት ሰዓት ነው? ያን ጊዜ ፀሐይ ምን ሆነ ይላል? ፀሐይ ምን ሆነ? እውነተኛው ፀሐይ በመልዕልተ መስቀል ከሰማይ ዝቅ ከምድር ከፍ ብሎ በማዕከለ ምድር ሲሰቀል ፀሐይም በአናት ትክክል ማዕከላዊ ነጥብ ላይ ነበረች። ይሄ ይገርማል። በእውነት ፀሐይን ስታስቡ፣ ቀትርን ስታስቡ መድኃኔዓለምን አስቡ። ማንን እናስብ? ፀሐይ ነው። ስንት አቅጣጫ አለ? እስቲ መሬት ስንት አቅጣጫ አለ? ምስራቅ፣ ምዕራብ፣ ሰሜንና ደቡብ። ስንት ወቅቶች አሉ? አረመልሱ 4 ሊቃነ ከዋክብት 4 ወቅቶች አሉ። ስንት ወራት አለ? 12 ወራት። በእኚህ እንግዲህ አስትሮኖሚ ውስጥ ያለው ሰው ስለሆንኩኝ ኤክሊፕቲክ የሚባል ወይም ፍኖተ ፀሐይ የሚባል አለ። ቀና ብለን ስንመለከት ፀሐይ